ቀጥታ ወደ ሴቲንግ እንገባለን። ከዛ አፕ ወይም ጎግል የሚለው ላይ ክሊክ እናደርጋለን። ጎግል ላይ ክሊክ ካደረግን በኋላ ኦል ሰርቪስ የሚለው ላይ ክሊክ እናደርጋለን። ከዛ ወደ ላይ ስክሮል በማድረግ አንኖን ትራክስ የሚለው ላይ ክሊክ እናደርጋለን። አንኖን ትራክስ የሚለው ላይ ክሊክ እናደርጋለን። ይህ ሴቲንግ ኦን ካልሆነ ኦን ታደርጉታላችሁ። ምክንያቱም ጎግል እያንዳንዱን ዲቫይሳችሁን ወይም ደግሞ እናንተን እየሰለለ ያለ ማንኛውም ዲቫይስ አፕሊኬሽን ሊሆን ይችላል፣ ሌሎችም የኢሜይል ሊንኮች ሊሆኑ ይችላሉ፣ በቀላሉ የምታገኙበትና እንዲሁም ደግሞ ስልካችሁ አለርት ይሰጣችኋል ማለት ነው። ኖቲፊኬሽን ይሰጣችኋል ማለት ነው ይህንን ኦን ስታደርጉት። ሌላው እዚህ ጋር ተጨማሪ ሴቲንግ ማሳያችሁ ዩዜጅ ኤንድ ዲያግኖሲስ የሚል ነው። ዩዜጅ ኤንድ ዲያግኖሲስን እዚህ ጋር ደግሞ ይሄንን ኦን አታደርጉትም። ኦን ካደረጋችሁት እያንዳንዱ እናንተ የምትሰሩትን መረጃዎች በሙሉ ለሳምሰንግ ካምፓኒዎች ያቀብላል ማለት ነው። ስለዚህ ምን ታደርጉታላችሁ? ኦፍ ታደርጉታላችሁ ማለት ነው። ኦፍ ካላደረጋችሁት ኦፍ ታደርጉታላችሁ ማለት ነው። ይሄ ግዴታ ነው ማለት ነው። ሌላው እዚህ ጋር ዲቫይስ የሚል ነው። ዲቫይስ ስካን ፎር ኒር ዲቫይስስ ይላል። ዲቫይሳችሁ በቀላሉ በሌሎች ዲቫይሶች ስካን እንዳይደረግ እነኚህን ምን ማድረግ አለብን ማለት ነው። እዚህ ጋር ኦን ያደረጉትን ኦፍ ማድረግ ይጠበቅብናል። እንደምታዩቸው ኦን አድርጌያቸዋለሁ። ስለዚህ ምን አደርጋቸዋለሁ ማለት ነው? ኦፍ ማድረግ አለብኝ ማለት ነው። በዚህ መልኩ ኦፍ አድርጋችሁ ታስቀምጧቸዋላችሁ ማለት ነው። ስልካችሁ በቀላሉ በሌሎች ስካን እንዳይደረግ። እንዲሁም ተጨማሪ ሌሎች ሴቲንጎችን አሳያችኋለሁ። ተመጡና ፕራይቬሲ የሚለው ላይ ክሊክ ታደርጋላችሁ። ከዛ ፐርሚሽን ማናጀር የሚለው ላይ ክሊክ በማድረግ እዚህ ጋር ይሄ ወሳኝ ሴቲንግ ነው። ሁሉንም እኔ ያልዳሰስኳቸውም በቀላሉ ሰዎች እንዳይሰልሏችሁ ወይም ደግሞ የእናንተን አድራሻ እንዳያገኙ የምታደርጉበት ነው። የመጀመሪያው ነገር እዚህ ጋር ኮንታክት ይላል። ኮንታክት ላይ እንግዲህ እናንተ አለው ማድረግ ያለባችሁን አለው አድርጋችሁ ፐርሚሽን ሰጣላችሁ። ለምሳሌ እዚህ ጋር ሚት የሚላለን ያልፈልገውም ዶንት አለው እለዋለሁ። ለምን የማይክራፎን የስልኬ ማይክራፎን እንዳይጠቀም ማለት ነው። እዚህ ጋርም ዶንት አለው እለዋለሁ። እዚህ ጋር የማያስፈልጉ አፕሊኬሽኖችን ዶንት አለው እያላችሁ ታወጧቸዋላችሁ ማለት ነው። ሲያስፈልጋቸው የሆነ ቀን ላይ አለው ማድረግ ይቻላል ማለት ነው። ስለዚህ በዚህ መልኩ ፐርሚሽን መስጠትም መንፈግም ትችላላችሁ ማለት ነው። ለምሳሌ ቴሌግራምን እዚህ ጋር ዶንት አለው ብለው መደወልም ደውል መቀበልም አልችልም ማለት ነው በሌላ አማርኛ። ሌላው እዚህ ጋር ሎኬሽን ነው። ሎኬሽን እንግዲህ በቀላሉ እኛ ያለንበትን ቦታ የሚጠቁም ነው። ሎኬሽን እንግዲህ ፐርሚሽን መስጠት የለባችሁም። ኖ አፕ ፐርሚሽን ብያለሁ። እንደምታዩት ሁሉንም ኖት አልሎድ ብያለሁ። ነገር ግን እዚህ ጋር ደግሞ ለምሳሌ አፑን ስትጠቀሙ ማያስፈልጉ ከሆነ ዶንት አሎ ትላላችሁ በቀላሉ። ወይን ዩዚንግ አፕ የሚል ላይ ነው ያለው። ዶንት አሎ እያንዳንዱን ሁሉንም ማትጠቀሟቸውን አፖች ዶንት አሎ ትላላችሁ። ምክንያቱም እነኛ አፖች ያላችሁበትን ሎኬሽን በቀላሉ በመግለጽ እኛን በቀላሉ እንድንገኝ ያደርጉናል ማለት ነው። ስለዚህ እነኚህ አይነት ነገሮችን ጥንቃቄ ብታደርጉ የበለጠ ይመከራል ማለት ነው። ፋይንድ ሀብ እና ማፕ የሚለው ላይ ግን አፕሊኬሽኑን ብቻ ስጠቀም አለው አድርግልኝ ብላችሁ ትላላችሁ ማለት ነው። አፕሊኬሽኑን ስጠቀም ብቻ። መልካም ቀጥለናል ተመልካቾች። ቀጥለን ደግሞ ሌላ ፐርሚሽን ማናጀር የምንሰጥበት እንትን ውስጥ እንገባለን ማለት ነው። ሌላኛው ፐርሚሽን ማናጀር የምንሰጥበት ምንድን ነው? እሱ ማይክራፎን ነው።
ማይክራፎን ሰዎች በቀላሉ የእኛን ድምፅ እኛ የምናደርጋቸውን እያንዳንዱን አክቲቪቲዎች ሪካርድ እንዳያደርጉ የማይክራፎን ፐርሚሽን እንሰጣለን ማለት ነው። ማያስፈልጉ አፖችን አያስፈልጉም ብለን እናወጣለን። የሚያስፈልጉትን ደግሞ ያስፈልጋሉ ብለን አሎ እናደርጋለን ማለት ነው። ማይክራፎን ላይ ሁላችንም ጥንቃቄ ማድረግ ይጠበቅብናል። ሌላኛው ኒርባይ ዲቫይስ ፐርሚሽን ነው። ያው እነኝን እንግዲህ ኦፍ ማድረግ እጅግ በጣም ተመራጭ ነው። በቀላሉ ሌሎች ዲቫይሶች አጠገባችን ሆነው እስካን አድርገው የእኛን ዳታዎች በቀላሉ እንዳይወስዱ እንዳይሰልሉ ማድረግ እንችላለን ማለት ነው። በዚህ መልኩ ዶንት አለው እያልናቸው ማስተካከል ይቻላል ማለት ነው። እንደዚህ እያደረጋችሁ ማስተካከል ትችላላችሁ። ስለዚህ እዚህ ጋር የተደረደሩት አፖች እኛ ላይ አደጋ የሚያመጡ መስሎ ከታየን እንደዚህ ሴቲንግ ውስጥ በመግባት ዶንት አለው እያልን በኋላ ላይ ግን ፐርሚሽን ሲጠይቀን መልሰን ፐርሚሽን በመስጠት መጠቀም እንችላለን ማለት ነው። ምክንያቱም በአፕሊኬሽኖች ብዙ ስልካችን ላይ ስለላዎች ይመጣሉ። ለምሳሌ በስልካችን ብዙ ነገር እንጠቀማለን። ባይናንስ፣ ቴሌብር ብዙ በስልካችን የምንጠቀማቸው ትራንዛክሽኖች ስላሉ ማለት ነው። ላይክ እና ሼር ማድረጋችሁን አትርሱ።